ሩታ እንግዲህ መልስ ሰጥታለች ማለት ነው። መልስ መስጠት አልፈልግም ነበረ፣ ነገር ግን መልስ መስጠት አለብኝ ብላ እንግዲህ መታለች ማለት ነው። እንዲሁም እንግዲህ ለሄርሜላ መልዕክት አስተላልፋለች ማለት ነው። እንዲሁም ደግሞ ለኦዲየንሶቿ ማለት ነው። እና አብርሽንም እንደፈለጋችሁ መሆን ትችላላችሁ። እንዲሁም ደግሞ ኦዲየንስም የምትወዱኝ እወዳችኋለሁ፣ የምትሰርቡኝንም እወዳችኋለሁ። እናንተ እንደፈለጋችሁ መሆን ትችላላችሁ። እኔ ግን ጠንካራና ጠንካራ መሆን ነው የምፈልገው። ከአሁን በኋላ ለልጅ ጠንካራ እናት ነው መሆን እያለች እንግዲህ ስታስተላልፍ ነበረ ማለት ነው። እንዲሁም ሩታን እንኳ ብዙ ይሰርባታል ብዬ አላስብም። በእርግጥ በፊት በምታደርገው ነገር እና አብርሽ ጋር እንደዛ ራሷን አዋርዳ በመጣችው ያ ነገር ነበር ሲያሰድባት የነበረው እና አሁን ግን አብርሽ ነው የበድላት ማለት ነው። ምክንያቱም ሄርሜላ ጋር እንግዲህ ሲጃጃል ነበረ። ለዛም ነው እንግዲህ ሩት ያልክ ሰላም ድጋ የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። እንግዲህ ሄርሜላና አብርሽም ታርቀዋል ማለት ነው። እንግዲህ በትናንትናው ቪዲዮ ይቅርታ አድርጋለት አብርሽም እንግዲህ ደስ ብሎት ነበር ማለት ነው። እሷም እንግዲህ ደስተኛ ትመስላለች። አብርሽን ስለተወችላት በጣም ደስተኛ ሆናለች ማለት ነው። እንግዲህ እንዲሁም ደግሞ ቀለበት ተሰርልኝ እያለች ነበር። የዛሬውማ ይለያል እንዴ! እኔ ያልኩት አልቀረም ማለት ነው። አሁን ቀለበት ያስርላታል፣ እንዲሁም ደግሞ የውሸት ይጋባሉ። ለዛው ሰርጉ ለቪዲዮ ይሆናቸዋል እና እንግዲህ አይታወቅም። የአብርሽና የሩቲ ፍቅር ብዙ ጊዜ ውሸት ነው እየተባለ ነበረ። ቀለበትም ሲያደርግላት ምናምን እንግዲህ ሰው በብዛት ብዙ ሰው ያመነው እንግዲህ ዱባይ ሄደው ሲጋቡና ሰው ወልድ ነው ማለት ነው። እና እንግዲህ የነዚህም እውነት ሊሆን ይችላል ማለት ያኔ ሩታና የአብርሽ መለየት እውነት ሊሆን ይችላል፣ አይታወቅም። ለጊዜው ግን ምንም አይነት ማስረጃ የለም ማለት ነው። ያው እነሱ ብዙ ጊዜ እንደዛ ያደረጉ ስለሚሰሩ ማለት ነው። እንግዲህ አይኗን በጨዋት ነው ቀለበት እንድታደርግልኝ እፈልጋለሁ። ምክንያቱም ምን አንተ ጋር በመምጣቴና እንዲሁም ደግሞ ከአንተ ጋር በመሆኔ የምን ያህል ነው ብታምኒው፣ ነገስ ሩታ ጋር ብሄድ እንደውም ሌላ ሴት ጋር ብሄድ፣ ስለዚህ ቀለበት ማስደረግ አለብኝ ስላሉኝ ቀለበት እንድታደርግልኝ እፈልጋለሁ እያለች እንግዲህ ስትጠይቀው ነበረ። አብርሽም እንግዲህ ቀለበት ስላደረኩልሽ ብቻ አይደለም እኔን የምታምነኝ፣ ከልብሽ ልታምነኝ እና በልቤ ልታስርኝ ይገባል እንጂ እያላት ነበር እንግዲህ። ስለዚህ አብርሽ እንደዚህ ይበላት እንጂ ቀለበት ማሰራቸው አይቀርም ማለት ነው። በቅርቡ ያስራሉ፣ በአንድ ይሆናሉ፣ እንዲሁም በአንድ ይዘልቃሉ ማለት ነው። ምክንያቱም እስከ ሰርግ ድረስ ሊሄዱ ይችላሉ፣ እነሱ አይታመኑም ማለት ነው። እና በጣም ከባድ ነው ያሁኑ ትንሽ እንግዲህ ለቪዲዮም ይሁን የእውነትም ይሁን ፕራንክ ነው ለማለትም እንዲሁም ደግሞ የውሸት ነው ለማለትም ግራ ስለሚያጋባ ለጊዜው ዝም ብሎ መመልከት ነው ማለት ነው ወዶችዬ። ሄርሜላ እንግዲህ የመጣችው አመጣጧ ልክ እንደ ሩቲ ነው ማለት ነው። ይስቴቡኝ እኮ ነው እንግዲህ ደቡኝ ነው የምትል እንዴ! ቀለበት ሰርልኝ አለችው እኮ ደግሞ ቀለበት ስታስርልኝ ማንም ሰው እንዳይሰማ ማለት ያኔ ሰርፕራይዝ እንዳደረጋት ነው የምትፈልገው። አርግልኝ እያለች ማንም ሰው እንዳይሰማ። ለማንኛውም እንግዲህ ይሄ ማለት ይስቴቡኝ ነው ሄርሜላ ማለት ነው። እንዲሰርቧት ትፈልጋለች። ምክንያቱም ሩታ ላይ አብርሽን መቀማቷ ሳያንስ በአደባባይ ቀለበት ሰርልኝ ነገም ጧጥለኝ ትሄዳለህ እንዴት ነው የማምና አለችው ነው። በቃ ታዲያ ለምንድን ነው ግን ወደ አብርሽ የሚመጡ ሴቶች ያኔ አብርሽን በቃ ተወዳጅ ምናምን፣ በርግጥ ተወዳጅ ነው